ዶናልድ ትራምፕ ወደ መካከለኛው ምስራቅ ሳውዲ አረቢያ፣ ኳታርና ኤሚሬትስ ያደረጉት ጉዞ ቀላል ዲፕሎማሲያዊ ወይም የንግድ ጉዞ ብቻ ሳይሆን ዩናይትድ ስቴትስ በቀጠናው ውስጥ እንደ ዋነኛ ኢኮኖሚያዊና ጂኦፖለቲካዊ ኃይል ለመቀየር ያለመ ስልታዊ እንቅስቃሴ ነው። ጉዞው በአሜሪካ መሪነት የኢኮኖሚ ኢንቨስትመንቶች፣ የኢነርጂ የበላይነት እንዲሁም ኢራንና ሌሎች ተቀናቃኝ ኃይሎች ለመግታት ያለመ አዲስ ቀጠናዊ ማዕቀፍ መፍጠር ያለመ ይመስላል። በተጨማሪም የትራምፕ የግል የንግድ ግንኙነት በመጠቀም የረጅም ጊዜ ተጽዕኖ ለመፍጠር ሲሞከር ተስተውሏል። የትራምፕ ጉዞ በሳውዲ አረቢያና በኳታር እንዳሉ የባሕረ ሰላጤው ሀገሮች በኢነርጂ፣ ኤአይ እና መከላከያ ዘርፎች በመቶ ቢሊዮን የሚቆጠር የኢንቨስትመንት ስምምነቶችን አጽድቋል። ይህም ከትራምፕ ሜክ መኒ ናት ዋር ወይም ጦርነት ሳታደርግ ገንዘብ አገኝ መርህ ጋር ይጣጣማል። እነዚህ ስምምነቶች የአሜሪካ ቴክኖሎጂና መሠረተ ልማት ላይ ጥገኝነት ለመፍጠር የተዋቀሩ ይመስላሉ። ይህም የረጅም ጊዜ የአሜሪካን ተጽዕኖ ያረጋግጣል። ለምሳሌ ኳታር በአሜሪካ ኩባንያዎች ላይ ያደረገችው ኢንቨስትመንት የባሕረ ሰላጤው ኢኮኖሚዎችን ከቻይና ወይም አውሮፓ ጥገኝነት ሊቀንስ ይችላል። ሌላው የትራምፕ የግል ንግድ ግንኙነት ነው። ለምሳሌ በጅዳ፣ ዱባይና ዶሃ ያሉ የትራምፕ ኦርጋናይዜሽን ፕሮጀክቶች ተጽዕኖን ለመጠበቅ ጥሩ አጋጣሚን ይፈጥራሉ። የቤተሰቡን ንግድ ጥቅም ከመንግሥታዊ ስምምነቶች ጋር በማጣመር በቀጠናው መረጋጋትና ፕሮ አሜሪካን ፖሊሶች ላይ የተሻለ ለውጦችን ያመጣል ተብሎ ይታሰባል። ለዚህም አንዱ ማሳያ እነዚህ ሀገራት ለትራምፕ በግል ውድ የሆኑ ስጦታዎችን ማቅረባቸው ነው። ከነዚህም ውስጥ ደግሞ በኳታር መንግሥት የተረከበው $400 ሚሊዮን የሚያወጣ እጅግ ዘመናዊ ፕሌን አንዱ ነው። ትራምፕ ለጋዛ ያቀረቡት ፍሪደም ዞን ወይም የነጻነት ዞን ሐሳብ በአሜሪካ መሪነት የተሻለ መካከለኛው ምስራቅን ለመፍጠር የሚደረገውን ጥረት ያሳያል። ይህም ኢራንን መግታትና የፍልስጤም ተቃውሞን በኢኮኖሚያዊ ማበረታቻ መቀነስን ያስችላል። ትራምፕ በባህላዊ ዲፕሎማሲያዊ መስመሮች ለምሳሌ ከኔታንያሁ ጋር መገናኘትን በመተው ከባሕረ ሰላጤው መሪዎች ጋር በቀጥታ ስምምነቶችን ማድረጉ የእስራኤል የቀጠናዊ የበላይነት ሊዳከምና አሜሪካን የሰላም ዋና ዳኛ ሆና እንድትሆን ሊያደርጋት ይችላል። ከሶሪያ ጊዜያዊ ፕሬዝዳንት ጋር መገናኘትና ስለ ሶሪያ የወደፊት ውይይቶችን ማድረግ የሩሲያ ወይም የቻይና ተጽዕኖን ለማቆም አሜሪካን እንደ ማረጋጊያ ኃይል ሆና በመቀመጥ ሰፊ ስትራቴጂካዊ ጠቀሜታን ያመጣል የሚል አስተያየቶችም አሉ። ሌላው የጉዞ ሐሳብ በኢራን ተጽዕኖ ያለባቸው የባሕረ ሰላጤው ሀገሮች ግንኙነትን ለማጠናከር ያተኮረ ነው። በጉዞው ትራምፕ በህንድና ፓኪስታን መካከል ውጥረትን ለመቀነስ ያደረጉት ነገር ከኢራን ጋር ተቃራኒ የሆነ ሰፊ ጥምረት ለመፍጠር ሊሆን እንደሚችል ተመላክቷል። ይህ ትራምፕ ቀጥተኛ የአሜሪካ ወታደራዊ መገኘትን ሳይፈልግ የኢራንን ቀጠናዊ ፍላጎቶች ለመቋቋም በአሜሪካ የሚደገፍ የቀጠናዊ ደህንነት ማዕቀፍን መፍጠር ያስችላል። በተጨማሪም ትራምፕ እንደ ስቲቭ ዊትኮፍ ያሉ የቅርብ አጋሮችን በመጠቀም ባህላዊ የመንግሥት ዲፕሎማሲያዊ ፕሮቶኮሎችን በመተው በተራ ቻናሎች ለምሳሌ እንደ ዋትሳፕ ያሉ መተግበሪያዎችን በመጠቀም ዲፕሎማሲ እንዲካሄድ ማስቻል ነው። ይህ ብላክ ሆል ዲፕሎማሲ ትራምፕ በተደበቀ መልኩ ስምምነቶችን እንዲያደርግ፣ በትንሽ ቁጥጥር እንዲደራደር እና የግል ታማኝነት ከተቋማዊ ደንቦች በላይ እንዲያስቀድም ያስችለዋል። ይህ መንገድ ፈጣን የስምምነት አፈጻጸምን ሊያመቻች ቢችልም የትራምፕ የንግድ ጥቅሞች ከአሜሪካ ፖሊሲ ጋር መቀላቀላቸው የጥቅም ማሳደድ ግንዛቤ ሊፈጥር እንደሚችል ይነገራል። በዚህ ጉዞ ሌላው ለማሳካት የተሞከረው ነገር ለሀገር ውስጥና ዓለም አቀፍ ተመልካቾች ምሳሌያዊ እንቅስቃሴን ማሳየት ነው። ትራምፕ አቡዳቢ ትልቅ መስጊድ መጎብኘታቸው ለመጀመሪያ ጊዜ የእስላማዊ ስርዓትን ለምሳሌ ጫማ ማውለቅን የመሳሰሉት መከተላቸው የባህል አክብሮት ለማሳየትና ያለፈውን የእስላም ፍራቻ ትችት ለመቋቋም ያለመ ይመስላል። ይህ በሀገር ውስጥ መጠነኛ መራጮችና በዓለም አቀፍ ደረጃ ሙስሊም በሚበዛባቸው ሀገሮች መካከል ያለውን ምስል ሊያሻሽል ይችላል እየተባለ ነው። ይህ ጉዞ የባሕረ ሰላጤው ሀገሮች አጋርነት አሜሪካንን ያማከለ አዲስ ኢኮኖሚያዊ ቡድን ሊፈጥር ይችላል የሚል ግምቶች እንዲያይሉ አድርገዋል። ይህም የኢራንን ተጽዕኖ በማዳከም የአሜሪካ ኢነርጂና ቴክኖሎጂን የበላይነት ያረጋግጣል። በተጨማሪም የጋዛ ነፃ ዞን ወይም ፍሪደም ዞን የእስራኤል ፍልስጤም ግጭትን ለጊዜው በማርገብ
የትራምፕ ዓለም አቀፍ ደረጃ ተቀባይነት ሊያሳድግ ይችላል የሚል ከፍተኛ ግምትም አለ። በሌላ በኩል ግን ትራምፕ አሁን እየሄደበት ያለው መንገድ እስራኤልን ወይም አውሮፓን ወይም ሌላ አጋሮችን ሊያርቅ ወይም የገለልተኝነት ስሜት ሊፈጥር ይችላል። በተጨማሪም ይህ የጥቅም ማሳደድ ግንዛቤ በሀገር ውስጥ ተቃውሞን ሊፈጥር ይችላል። ሌላው ኢራን እነዚህ አይነት እንቅስቃሴዎች ጠባጫሪ እንደሆኑ ከተገነዘበች የቀጠናው ውጥረቶች ሊያባብስ ይችላል ተብሎ ይገመታል። ይህ ያልተለመደ የትራምፕ ዲፕሎማሲያዊ ጉዞን የተመለከተ ዘገባችን በዚህ ይጠናቀቃል። በሌላ ዘገባ እስከምንገናኝ መልካሙን ሁሉ እንመኛለን። ጃምቦ ሚዲያዎች ነን።